ጠቅላይ ሚኒስትር ዶክተር አብይ አህመድ ለስራ ጉብኝት ዩናይትድ አረብ ኤሚሬትስ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለስራ ጉብኝት ዛሬ ረፋድ ላይ ዩናይትድ አረብ ኤሚሬትስ አቡዳቢ ገብተዋል። በጠቅላይ ሚኒስትሩ በቆይታቸው በሁለቱ ሀገራት የሁለትዮሽ ግንኙነት እንዲሁም በወቅታዊ ቀጠናዊ ዓለም አቀፋዊ ጉዳዮች ዙሪያ ከኤሚሬትስ ከፍተኛ የስራ ኃላፊዎች ጋር ምክክር ያደርጋሉም ተብሎም ይጠበቃል። ይህ ጉብኝት ቀጠናው በተለያዩ ፈተናዎች ውስጥ ባለበት ወቅት መከናወኑ የሁለቱን ሀገራት ጥልቅ የማይናወጥ ወዳጅነት የሚያሳይም ነው። ወዳጅነት በስልክና በሩቅ ብቻ ሳይሆን በአካል ተገናኝቶ ተነጋግሮ በግልጽና በችግር ጊዜ አብሮ መቆም እንደሚያጸና ማሳያም ሆኗል። ይህ የጠቅላይ ሚኒስትሩ ቆራጥነት እርምጃ በኤሚሬትስ ሕዝብ ዘንድ ለኢትዮጵያውያን ያለውን ክብርና ፍቅር ይበልጥ የሚያጎላና የታሪክ ወዳጅነትን ማህተም የሚያጸና ይሆናል ተብሏል። ይህ በእንዲህ እንዳለ አምባሳደር ጄኔራል ባጫ ደበሌ የጠቅላይ ሚኒስትር ዶክተር አብይ አህመድን የተባበሩት አረብ ኤሚሬትስን ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ነው ሲሉ አሞካሹ። በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ወደ ተባበሩት አረብ ኤሚሬትስ ያደረጉት ይፋዊ ጉብኝት በማድነቅ እርምጃቸውን ከዚህ ቀደም የደንብ ልብስ ለብሰው ወደ ጦር ግንባር ከመዘመቱ ታሪክ ጋር አነጻጽሮታል። በቅርቡ በኢራን በእስራኤልና በአሜሪካ መካከል የተፈጠረውን ወታደራዊ ውጥረትን ተከትሎ በተለይም ኢራን ሚሳኤሎችና ድሮኖችን በስፋት በተኮሰችበት የተባበሩት አረብ ኤሚሬትስ በጠቅላይ ሚኒስትር ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑ አምባሳደሩም ገልጸዋል። ጄኔራል ባጫ ደበሌ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሚሳኤሎችና ድሮኖች ከሰማይ እየወረዱ ባሉበት እንዲሁም በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ መሪነት ጥበብ ነው ሲሉ ገልጸውታል። አያይዘውም በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገው ይህ ጉብኝት ኢትዮጵያ ከተባበሩት አረብ ኤሚሬትስ ወንድምና እህቶች ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነትና ቁርጠኝነት በተግባር ያረጋገጠ መሆኑን አስገንዝበዋል።